ስለዚህ እኔ እዚህ ላይ ማለት የምፈልገው አሁን ጠቅላይ ሚኒስትሩ ኦሮሚያ ውስጥ መሰረት እንደሌላቸው በግልጽ ታይቷል። ምርጫውን አጭበረብራለሁ ካሉ ጠቅላይ ሚኒስትሩ ከምርጫው ማግስት አስመራ ወይም ደግሞ ሚድል ኢስት ለመኖር ወስነዋል ብዬ ነው የምወስደው። የምርጫው ማግስት ማለት ነው። ምርጫውን አጭበርብሬ መንግስት ሆናለሁ የሚሉ ከሆነ መኖሪያ ቤታቸው አስመራ ወይም ደግሞ ሚድል ኢስት ይሆናል። አይ በትክክል ምርጫው ተካሂዶ ብሔርተኛ የሆኑ ኃይሎች አሸንፈው የመንግስት ስልጣን በኦሮሚያም እንዲሁም ከፌደራሊስት ኃይሎች ጋር በፌደራልም ከተቆጣጠሩ እና ይሄንን አድሚት አድርገው እንትን ካሉ ደግሞ ጅማ አጋሮ ላይ ቀዝቃዛ ቢራ እየጠጡ በሰላም መኖር ይችላሉ። ስለዚህ የምርጫ ጉዳይ ነው። ምርጫው እንደሚሸነፉ ምንም ጥያቄ የለውም። ሲጀመር አሁን ኦህዴድ እንኳን ይዘው ያሸንፍ አይሸንፍ ሌላ ነገር ሆኖ እንደ ብሔራዊ ድርጅት ቀርበው የሚያሸንፉበት እድል እንኳን የለም። አሁን ተዘግቷል። ያ አምልጧል። አሁን እንደ ብሔራዊ ድርጅት መቅረብ አይችሉም። ብልጽግና ሆነው ነው የሚቀርቡት። ብልጽግና ላይ በዜሮ ነው የሚወጡት። ኦሮሚያ ውስጥ ይሄ ታወቀ ነው። ምንም እንትን አያስፈልገውም። ብልጽግና ኦሮሚያ ውስጥ ሊያሸንፍ አይችልም። ስለዚህ ምርጫው ልክ እንዳሉት አቅፌ ስሜ ማስረከብ ያሉት ማስረከብ ላሸነፈው ኦሮሚያ ውስጥ ላሸነፈው ጨፌ ላሸነፈው ከሌላ ፌደራሊስት ኃይሎች ደግሞ ፌደራል ላይ ላሸነፈው ኃይል መስጠት። ይሄ አጋሮ ጅማ ላይ ቁጭ ብለው በሰላም ቤት ገዝተው ቀዝቃዛ ቢራቸው እየጠጡ ቴሌቪዥን እያዩ ሊያሸነፉትንም እንኳን ደስ ያላችሁ እያሉ በስልክም በምንም መኖር። ምርጫው ልጁ እንዳለው መዋቅርም ይኑራቸው አይኑራቸው ተጠቅመው ለማጭበርበር ከሞከሩ ግን ደፍነትሊ ምነግርህ አስመራ ቤት ተሰጥቷቸው አስመራ ነው የሚኖሩት ከዛ በኋላ ማለት ነው ከዛ ካሉት ጓደኞቻቸው። ስለዚህ ይሄንን ነው ማለት የምፈልገው። በአጠቃላይ ግን ኦሮሚያ ታርጌት መሆኑ ግን ሊገርመን አይገባም ባይ ነኝ። ትግራይን አንቋሿል ይሄ ሰው የተባለው ሰው ትግራይን አንቋሿል። ይሄ ታወቀ ነው። ኤክስፓንሽኒስት እና የደርግ ሜንታሊቲ ያላቸው ሰዎች በነገራችን ላይ የደርግ ልጅ ነው አባቱ አይ ቲንክ ኤርትራ ውስጥ የሆነ ማዕርጋቸው ትዝ አይለኝም፣ ግን በአንድ ጊዜ ጽፎ ነው ተናግሮ አይቻለሁ። ኢቭን የአባቱ አደራ እንዳለበት ኤርትራን የማስመለስ ኤርትራ ሄዶ ለመሞት ራሱ ዝግጁ እንደሆነ ብሎ አስቀምጧል። ይሄ ተስፋፊዎች አመለካከት ነው። እንግዲህ መንገዱን ጨርቅ ያርግ ልሞክረው ማለት ነው። ትግራይ ላይም ያለው ነገር አለ። እኛ የምንፈልገው ትግራይን ለመንፈስ ለኢትዮጵያዊ እንትን በሚል እንጂ ነሰሰሪ አይደለችም ትግራይ ብሎ አስቀምጧል። እሱ ለትግራይ ህዝብ ይተውለት። እሱ የትግራይ ሰው አይደለም። የሚፈልገው መንፈስ ምናምን ይዞ እዛ አዲስ አበባ ላይ ይሞክር። ልክ ባለፈው ምርጫ በ97 ተሳትፏል መሰለኝ። እዛ ላይ መሞከር ይችላል። የዛ አይነት እድል ካለ አዲስ አበባና የተወሰኑ በከተማ ፖለቲካ ዙሪያ መደራጀት አስፈላጊ እንደሆነም አስቀምጧል። የቅንጅት እንትን ነው። ለዛም ነው መደመርም ማየው እኔ አንድነት የሚባል ነገር በሌላ ስም ተቀይሮ ስለመጣ ነው ብሎ አስቀምጦታል። ይሄ ጠቅላይ ሚኒስትሩ በመደመር ስም የያዙት አጀንዳ ምን እንደሆነ በግልጽ አስቀምጧል። በከተማ አካባቢ የቅንጅት አይነት እንትን ፖለቲካ ማራመድ እንደሚፈልጉ፣ ክልሎች ፈርሰው ከተሞች እንዲስፋፉ እንደሚፈልግ ይሄ ሁሉ አስቀምጧል። ዋናው ታርጌቱ ግን እዚህ ንግግር ላይ ትግራይ አልነበረም፣ ሌላ አልነበረም፣ ኦሮሚያ ነበር። አራቱ የወንበር እግሮች ብሎ አስቀምጧል። አሁን አንዱ እግር ተሰብሯል ብሏል። ቀጣዩ እግር ያለው ፌደራሊዝሙና ህገ መንግስቱ ዋናው እንትኑ ኦሮሚያ ነው። ኦሮሚያ ሳያፈራርሱ የፌደራልና ህገ መንግስቱና ፌደራላዊ ህብረ ብሔራዊ ፌደራላዊ ስርዓቱን ማፍረስ እንደማይችሉ ያውቃሉ። ካቱ ፌደራላዊ አሁን ያለው የፌደራል ስርዓትና ህገ መንግስቱ የሚጠላ ሰው መጀመሪያ ጭንቅላቱ የሚመጣው የኦሮሚያ 180 ወንበር ነው በፓርላሜንቱ። ኦሮሚያ መሪነቱን ይዞ ሌሎች ህብረ ብሔራዊ ኃይሎችን አሰባስቦ ፓርላማውን መቆጣጠር ይችላል ነው። ስለዚህ ይህ ባልሆነበት ወደ ምርጫ ቢሄድ ጠቅላይ ሚኒስትሩ ምንም ትርጉም የለውም ነው መልእክቱ። ስለዚህ ከምርጫው በፊት ማድረግ ያለባቸውን ነገሮች ነው ያስቀመጠው። የጠቅላይ ሚኒስትሩ ኢንቴንሽንና ፕላን ምን እንደሆነ በዚህ አጋጣሚ እንድናውቅ ስላደረገን እኔ እንደሌሎቹ አልተበሳጨውም። ደስ ነው ያለኝ። እንዲያውም አመሰግናለሁ ነው ያልኩት እኔ ግልጽ፣ ምክንያቱም ስለምናውቀውም ኢንቴንሽኑ ማለት ነው ሄዶ መጨረሻ ላይ ምን እንደሆነ አላማውን ማወቅ ስለምንችልና ኦሮሚያን ታርጌት በማድረግ ነው ከሞላ ጎደል ንግግሩን የቋጨው ማለት ይቻላል።